አሁን ቢደርስብኝ ተደፍሬያለሁ አቢዩዝድ ነው የምብለው። አቢዩዝድ ተደርጌያለሁ። አሃ ለመደፈር ብቻ ነው የሚያገለግለው አቢዩዝድ። እንደዛ በይው። አሁን ለምሳሌ አንቺ ስትሰድቢኝ አቢዩዝድ አረግሽ ማለት እችላለሁ? አዎ አቢዩዝድ አርገሽኛል፣ በቃ ደፍረሽኛል። እንዴ ክብሬን ነካሽ ማለት አቢዩዝድ አረግሽ ማለት ነው? ጥቃትም ይሆናል ድፍረትም ይሆናል። በቃ ጥቃት አድርሰሽብኛል፣ ተደፋፍረሽኛል። ጥቃት መመታታት ነው እንጂ በስድብ ነው እንዴ አቢዩዝድ የሚባለው? ላ ይቅርታ፣ ፋይቲንግ ነው ፋይቲንግ። ድብድብ እኮ ነው እሱ። ያው ነው ውዴ፣ ያው ነው ድብድብ፣ ያው ነው። እንዴት አቢዩዝድ መደፈርና ድብድብ አንድ ላይ ይሆናል? አይሆንም። ወይ ጉድ! አላየሽም እንዴ? እንትን ያሉት እኮ ውጪ አሜሪካ ምናምን ያሉት ከሰው ጋር ሲጣሉ እዚህ ቲክቶክ ላይ ወደሽም ጠላሽም አቢዩዝድ አርገሽኛል እኮ ነው የሚባባሉት። ኖ ሀቢብቲ፣ እኔ አቢዩዝድ የሚለውን ቃል አልሰማቸውም። እንደዚህ ሲሉ ነው የሰማሁትኝ። ቅድም አሁን ሀቡ ምን አለሽ? ልጅቷን እቤቴ ልጁ ሊናገር ሲል እቤቴ ምን እንድትሆኚ አንቺን እቤቴ ምን እንዲያረጉሽ አልፈልግም ነው ያልሽው። ማንም ሰው አንቺ ምን እንዲያረግሽ ዲስሪስፔክት ወይኔ ዲ ብቻ ናት እንጂ የጠፋችኝ ሪስፔክት የሚለው ጠፍቶ። ዲስሪስፔክት ማለት ማንም ክብርሽን እንዲነካ አላደርግም ማለት ነው። ይኸውልሽ ዲ ጠፍቶኝ ነው እንጂ ዲስሪስፔክት የሚለውን አውቄያለሁ። ዲ ስጨምርበት ክብርሽን፣ ሪስፔክት ሲሆን ደግሞ አክብሩኝ ነው ሳ yes I respect you። ይኸውልሽ I respect you respect me ማለት አከብርሻለሁ እንድታከብሪ። ትክክል። ክብርሽን ጠብቀሽ ተቀመጪ ደግሞ ዲስሪስፔክት ነው። ክብርሽን እና your respect is ምንድን ነው ያልሽው? ክብርሽን ጠብቀሽ ተቀመጪ ዲስሪስፔክት ማለት እኮ ክብሬን ነካሹ ማለት እኮ ክብሬን እንዳትነኪው ነው። ዲስሪስፔክት አቢዩዚንግ ክብሬን ነው አልሽ፣ መደፈር ነው። አቢዩዝድ አንቺ ልጅ ወልሽ ነገርሻል። እሺ ይሄስ ምንድነው? I don't know you don't know me ማለት I don't know you don't know me። I don't know አላቅም። አንድ ላይ ንገሪ። I don't know you don't know me። ማንንም ሰው አላቅምም፣ አላቅሽምም፣ አታውቂኝም። ማንንም አይጨም አላቅሽም፣ አታውቂኝም። ምንም አያስጨንቀኝ ብታውቂኝም ባታውቂኝም። ምኑ መልሱ ነው? ኖ ሀቢብቲ I don't know me I don't know you። ያኔ አንድ ውዴ ስሚ ረጁ I don't know አይደለም ሁለቱም I don't know አይደለም። you don't know me I don't know you። አንተዋወቅም። ምን እናንቺ አታገኝም፣ አላቅሽም። ኦኬ ብታገኝም ባታገኝም አልጨነቅም ማለት you don't know you me I don't know። ለብስሽ ውዴ። እሺ አንዴ ሌላስ ካላስ እኔ ረጁ ልንገርሽ፣ አቢዩዝዲንግ ተደረኩኝ፣ ተረበሽኩኝ፣ ረበሹኝ፣ ተንጫጩብኝ፣ አቢዩዝድ ተደረኩ ነው። ተንጫጩብኝ። አዎ ይኸውልሽ ተረበሽኩኝ እንትን ነው። ተረበሽኩኝ ነገር አይደለም። ተረበሽኩኝ ተረበሽኩኝ አቢዩዝድ እንትን አይደለም። ቅድም ያልኩሽ ምን ነበረ? ዲስተርብ ተደረኩ። ዲስተርብ ረብሻ ነው። ትክክል። ረብሻ ከተኛሽ ተቀሰቅስሽ፣ ግን የድብድብ ረብሻ አይደለም ውዴ። ዲስተርብ አቢዩዝድ ደግሞ ድንበሬን አልፈዋለች ብለሽ ያይዙ በቃ። ኦኬ የድብድብ ረብሻ ሲሆን ሁሉ ድብድብም ዲስተርብ ነው። አዎ ዲስተርብ ነው። yes አሁን እኔ እና አንቺ ብንደባደብ ዲስተርብ አደረጉ ነው የምንባለው። አዎ ህዝቡን ዲስተርብ አድርገውታል። ህዝቡ ሳይሆን እኔ እና አንቺንስ? እኔ እና አንቺ ምን ሆነናል? ዲስተርብ ሆነናል። አዎ ዲስተርብ ሆነናል። ዲስተርብ yes
ኦኬ ዳ ስንደባደብማ ፋይት ነው ማሬ ሀቢብቲ። ታዲያ አሁን ተደባደብን ስንልሽ ዲስተርብ ተደረግን አልሽ ማሬ። እኔና አንቺ ስንደባደብማ ፋይት ነው የሚሆነው፣ ፋይቲንግ። አይ ረጁ ኧረ አልተማርሽም። የዛን ቀለታ ኔቨር ጊቭ አፕ የኋላውን መርሳት የፊቱን መጨመር ነው አልሽ። እኔ ደግሞ ኦኬ አይ ጎ ዌይት ኤኒዌይስ የኔ ፍቅር ማይ ላቭ ማይ ሲስተር እንትን በሉ። ዳጣው ቆንጆ ነው፣ በጣም ቆንጆ ዳጣ ነው። እናንተ ምንድነው ማድረግ ያለባችሁ? ይሄንን ዳጣ ለዚህ ህብረተሰብ እንዲተላለፍ ከነሱ አይደለም ለልጅ ልጅ እንዲያልፍ ይሄ ዳጣ ማድረግ አለባችሁ። ግልጽ ነው፣ ለልጅ ልጅ እንዲተላለፍ። ምክንያቱም ይሄ ዳጣ ማለት ለ5 ደቂቃ ማናየበት ድህነትን መርሳት፣ ለ5 ደቂቃ ችግርን መርሳት፣ ለ5 ደቂቃ የቤት ኪራይን መርሳት ማናየበት በጣም አዎ። በነገራችን ላይ ማርያምን ዳጣውን እዚህ ዱባይ የሆናችሁ ወስዳችሁ ቅመሱት። ሰሞኑን ደግሞ ይመጣል፣ አልቆ ነው። በጣም ኃይለኛ ዳጣ ነው። በዚህ አጋጣሚ እንዶሜም ስትበሉ ሩዝም ስትበሉ በጣም አሪፍ ዳጣ ነው። ምግብ ያባላል፣ አፒታይት ይከፍታል። ለጋሞቻችሁ አንተን በሏቸው፣ አስቀምሷቸው። ኦሆይ በቁጥጥር ታውሪ ነገር ልንገርሽ። በመጨረሻ ሳያት ነው ትዝ የሚለኝ ትላንትና አርሰናል አልተጫወተም ነበር። አውዴ ተጫወተ አርሰናል። ወይ ነግርሽ እኮ ነው። አዳምጪኝ። ገበይኛ ነይ ወደዚህ። እኔ በዚህ ሰዓት ስለ አርሰናል አላወራም ውዴ። ላላ ባሌ ወርቅ ሊገዛልኝ አልችልሽ። አሪ 2000 ድርሃም በለው። ላ 2000 ድርሃም በለው። ማርያ አላወራም። የወርቁን ብር እስካልከፈለ 2000 ድርሃም በለው። የወርቁን ብር እስካልከፈለ 2000 ድርሃም ከሰው ጋር ሲጂ በለው። ወላ ስለ አርሰናል ወላ ስለ ማንቸስተር ወላ ስለምን አላወራም። ማሬን እኮ አልኩሽ 2000 ድርሃም ከሆነ ልጅ ላይ በላውታ ሲጂ። ታዲያ ማሬ እንደዚህ ስትይኝ እኔ አፌን ከከፈትኩኝ ወርቁን እንዴት ይገዛልኛል? ማሬ አርሰናል ይችላል አርሰናል ምናምን ካልኩኝ እኮ በቃ ወርቁ አለቀ። የቱ ጋር ነው ያለው? ጎርደድ እያለ ነው ማሬ። አጠገብሽ ዲስተርብ እያረግሽው ነው። አይገርምሽ? እኔ ሳሉን አንቺ ነሽ ዲስተርብ እያረግሻለሽ። ኖ ሀቢብቲ ሚ ኢዝ ሃዝባንድ ሚ ዋይፍ ኖ ዲስተርብ